ጤና ይስጥልን የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርቤያለሁ። ወደ መረጃዎቹ ከመሄዴ በፊት አበይት ርዕሶቹን ላሰማችሁ። ዛሬ እንደ አበይት ጉዳይ የያዝናቸው ጉዳዮች በህወሓት በኩል ከፌዴራል መንግስቱ ጋር የገቡበትን እሰጥ አገባ በተመለከተ እንዲሁም በኦሮሞ ነጻነት ሰራዊት በኩል የተደፈሩ ሴቶች አምነስቲ ኢንተርናሽናል መግለጫ ማውጣቱን እንዲሁም በአረብ ሀገራት የሚካሄደውን ጦርነት አስመልክቶ የተወሰኑ ጉዳዮችን ይጃለሁ። ወደ ዝርዝር ጉዳዮቹ ከመሄዴ በፊት የተወደዳችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደ ዝርዝር ጉዳዮች እንለፍ። አብራችሁን ቆዩ። ህወሓት ባወጣው መግለጫ ከፌዴራል መንግስቱ ጋር ሚኒስትራዊ ድርድር እያደረግን እንደሆነ በማስመሰል በማህበራዊና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎች የፌዴራል መንግስቱ እያሰራጨ ይገኛል ሲል የወቀሰ ሲሆን አሁን ላይ ከፌዴራል መንግስቱ ጋር ምንም አይነት ንግግር እያደረጉ እንዳልሆነ ገልጸዋል። ይህ የህወሓት መግለጫ የወጣው ከ2 ዓመት በፊት በቤተ መንግስት የተከናወኑ ስብሰባዎችን የሚያሳዩ ምስሎችን ከሰሞኑ በስፋት በተደጋጋሚ መንሸራሸራቸውን ተከትሎ የተፈጠረውን ብዥታ ለማጣራት ነውም ተብሏል። ምስሎቹ የተሰራጩት በፌዴራል መንግስቱ በኩል ስለመሆኑ በግልጽ የታወቀ ነገር ባይኖርም ህወሓት ግን ምስሎቹን ያሰራጨው የፌዴራል መንግስቱ ነው ብለዋል። እንዲሁም የፌዴራል መንግስቱ እንዲህ አይነት ሐሰተኛ መረጃ የሚያሰራጩ ህዝቡን ከመሰረታዊ ጥያቄዎች ለማዘናጋት ነው ሲልም አክሎ ከሷል። ይህ በእንዲህ እንዳለ ጀነራል ምግበም የኤርትራ ሰራዊት ወደ ትግራይ መግባቱን አስተባብለዋል። የኤርትራ ሰራዊት በትግራይ ቁልፍ የሚባሉ ስፍራዎች እንደተቆጣጠረ ዓለም አቀፍ ሚዲያዎች ጭምር ሲዘግቡ መሰንበታቸው የሚታወስ ሲሆን ጀነራሉ ግን አሁን የኤርትራ ሰራዊት ገብቶ የሚገኘው የፌዴራል መንግስቱ አሳልፎ በሰጠው እንደ ኢሮብ ባሉ አካባቢዎች እንጂ ትግራይ ውስጥ የለም፣ እኛ በቂ ነን ሲሉም ተናግረዋል። በሌላ ዜና አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድደው መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ከሰሰም። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ያለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈር ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብት ጥሰቶች መፈጸማቸውን በመጥቀስ ወነጀለው። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጋዎች መፈናቀልና ተጎጂዎቹ ለረጅም ጊዜ ለሚዘልቅ የስነ ልቦና ጉዳት እንዲዳረጉ ምክንያት መሆናቸውን አስታውቋል። አምነስቲ ኢንተርናሽናል ባወጣው ሪፖርት በቄለም ወለጋ ዞን ሰዮና አንቲሎ ወረዳዎች 10 የጾታዊ ጥቃት ሰለባ የሆኑ ጎጂዎችን ታሪክ በመመዝገብ ነው ብሏል። ከ10 ተጎጂዎች መካከል 9ኙ ጥቃት የተፈጸመባቸው በኦሮሞ ነጻነት ሰራዊት አባላት መሆኑን ሲገልጹ አንዷ ተጎጂ ደግሞ በኦሮሞ ነጻነት ሰራዊትና የፌዴራል መንግስት ሰራዊት አባላት ጥቃት እንደተፈጸመባት ተናግራለች። አምኒስት በሪፖርቱ ከ10 ተጎጂዎች መካከል 5ቱ ለቀናት ወይም ለሳምንታት የዘለቀ የቡድን አስገድዶ መድፈርና ወሲባዊ ባርነት ሰለባ መሆናቸውን ገልጿል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንደተመለከተው ጥቃት ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ወቅት ዕድሜያቸው ከ18 ዓመት በታች ነው። ከእነዚህም ውስጥ 3ቱ በሰብአዊ ተሟጋቾች ድርጅት መርማሪዎች ቃለ መጠይቅ በተደረገላቸው ወቅት ገና የ17 ዓመት ታዳጊዎች እንደነበሩም ገልጸዋል። በሁለት ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉን የገለጸው አምነስቲ በርካታ ተጎጂዎች ጥቃቱ የተፈጸማቸው ወንድ ዘመዶቻቸው የአካባቢው መንግስት ሚሊሻ አባላት በመሆናቸው እንደሆነም ዘገባውን አክሎም ገልጸዋል። መካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክት መግለጫ ከኢራን በኩል ተሰምቷል። የሀገሪቱ ጉዳይ ሚኒስትር አባስ አርጋቼ ኢራን የሚሳኤል ጥቃቷን አጠናክራ ለመቀጠል ሙሉ ዝግጁነት እንዳላት በይፋ አስታውቀዋል። ሚኒስትሩ ለአሜሪካው ፒቢኤስ የዜና አውታር በሰጡት ቃለ ምልልስ ከአሜሪካ ጋር የሚደረግ ማንኛውም አይነት የሰላም ድርድር በአሁኑ ወቅት ከአጀንዳ ውጭ መሆኑን አረጋግጠዋል። ይህ መግለጫ ያወጣው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለውን ግጭት በጣም በቅርቡ ያበቃል የሚል ተስፋ ሰጪ ንግግር ባደረጉበት ማግስት ነው ተብሏል። ሆኖም የአባስ አርጋቼ ንግግር የትራምፕን ግምት የሚያጣላና በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ይበልጥ የገደለ ነውም ብለውታል። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ሙሉ በሙሉ ተቋርጦ የሚገኝ ሲሆን የቴህራን ጥቃቱን እንቀጥላለን የሚል ዛቻ የቀጠናውን ስጋት ወደ ከፍተኛ ደረጃ እንዲደርስ አድርጎታልም ተብሏል። ዓለም አቀፍ መገናኛ ብዙሃን እንደዘገቡት ከሆነ የኢራን ወታደራዊ ቁርጠኝነትና የዲፕሎማሲ በሩን መዝጋት በቀጣይ ቀናት ሊከሰት የሚችለውን ግጭት አሳሳቢ አድርጎታልም ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ጤና ይስጥልን።